የምስጋና ህይወት የምስጋና ጸሎት እንዲበዛላችሁ ጸልይላችኋለሁ in Jesus mighty name አሜን። የምስጋና ጸሎት ባላችሁበት ተስፋ መቁረጥ ሳይሆን አይ በቃኝ ሳይሆን አሁኑኑ ተነሱና አሁኑኑ አራክፉና አሁኑኑ ባላችሁበት ሁኑና እግዚአብሔርን ማመስገን ጀምሩ። ነገር መቀየር ይጀምራል። በእውነት ምስክርነት ትነግሩኛላችሁ። ነገራችሁ መቀየር ይጀምራል። ለእግዚአብሔር ምስጋና ማለት ለጠላት ደግሞ እሳት ማለት ነው። ክብር ለእግዚአብሔር ይሁን። ለእግዚአብሔር ምስጋና ስናቀርብ ጠላታችን ላይ እሳት እየለቀቅንበት ነው ማለት ነው። እና ይሄ ራሱ አንድ የውጊያ ጸሎት ነው። ዮናስ እንዴት አድርጎ አሳ ነባሪው እንደተፋው ከዛ በኋላ ሄደን ማየት እንችላለን። እግዚአብሔርም ይላል ምዕራፍ 3 ላይ ዳችሁ ስታዩ አሳ ነባሪውን ምን አለው? አዘዘው ዮናስን ምን እንዲለው እንዲተፋው ይላል። እግዚአብሔር በጌታ በኢየሱስ ክርስቶስ ስም አሁን እንዲታዘዝ ጸልያለሁ። የናንተን ነገር እንዲተፋ ያንቺን ነገር የያዘ ያንተን ነገር የያዘ ሁሉ በኢየሱስ ስም ይፍታው in Jesus mighty name አሜን። ሻሎም ቅዱሳን በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። የተወደዳችሁ የግሬስ ኦፍ ጋድ ፋሚሊዎች እንዴት ናችሁ? ጌታ ይመስገን። እኔ እህታችሁ ሄቨን ከስዊድን ጌታ ይባረክ። ዛሬ ደግሞ እግዚአብሔር አንድ በጣም ቁልፍ የሆነ ነገር ህይወታችሁ ላይ መቼም ሁሉ ጊዜ እግዚአብሔር ቁልፍ ነው የሚሰጠን። ስሙ ለዘላለም የተባረከ ይሁን አሜን። ቁልፍ የሚያስፈልገው ለምንድን ነው ሲባል ለተዘጋ ነገር ብቻ ነው። አሜን። የተዘጋ ነገር ብቻ ነው ቁልፍ የሚያስፈልገው እንጂ አንዳንድ ጊዜ በራችንን ገርበብ አድርገነው ልንሄድ እንችላለን። ዝም ብለን ዘጋ አድርገነው ልንሄድ እንችላለን። ክፍት ነው ግን በቁልፍ ካልተዘጋ ክፍት ነው የሚሆነው በራችን አይደለ? በቁልፍ ነገር ግን ከተዘጋ ምንድነው የሚሆነው ስትሉኝ ቁልፍ ያስፈልገዋል ማለት ነውና አንዳንዴ በህይወታችን ላይ ጠላት የዘጋውን እግዚአብሔር ምን ያደርጋል? ቁልፍ ሰጥቶ ይከፍትልናል ማለት ነው። ስለዚህ እግዚአብሔር ሁሉ ጊዜ በዚህ ፕላትፎርም ላይ ቁልፍ የሆኑ ነገሮችን እያመጣ ለህይወታችን በጣም ለመንፈሳዊ እድገታችን ቢሆን እንዲሁም ደግሞ ለተያዘብን ለታሰረብን ነገር እንዴት ማስለቀቅ እንዳለብን ምክንያቱም መጽሐፍ ቅዱስ ሲናገር እናንተ የእግዚአብሔር ልጆች ናችሁ ይላል። አያችሁ ሄቨን ብቻ አይደለችም የእግዚአብሔር ልጅ ወይ ደግሞ የሆነ ፕሮፌት የሆነ ፓስተር እንዲየለያ አይደለም። በርግጥ ኦፊሳችንን አከብራለሁ የሁላችንንም ጌታ ይመስገን። ነገር ግን ደግሞ እንደ ልጅነታችን መጠን ደግሞ እግዚአብሔር በሚሰጠን መርህ እግዚአብሔር በባሪያዎቹ ተጠቅሞ የሚያመጣውን ቁልፎች የሆኑ መልእክቶችን ስንቀበል አሜን ስንል እንዲሁም ደግሞ ማድረግ ያለብንን ነገር ማድረግ ስንጀምር ምንድነው የሚሆነው ስትሉኝ ራሱ እግዚአብሔር አውቶማቲካሊ በህይወታችን ላይ እየተከፈተ ይመጣል ማለት ነው። ፕሬስ ጋድ። እንግዲህ ዛሬ የንስሐ ወይም ከእስራት የመፈታት ጸሎት በየ ነው ያስኩትኝና ለምሳሌ አንድ ሰው በተለያየ ኃጢአት ወይ ደግሞ ኢየሱስ ወይ ደግሞ የሆነ ልምምድ ውስጥ ሆኖ ለመፈታት ይፈልጋል እና ምንድነው ማድረግ ያለበት? ከእስራትስ የመፈታት የሚፈታው ጸሎት ምን አይነት ጸሎት ነው የሚል ነው ማካፈላችሁ። በቃ በአጠቃላይ እግዚአብሔርም ሊሆን ይችላል ያሰራችሁ፣ እንዲሁም ደግሞ ሰይጣን ሊሆን ይችላል፣ ሰው ሊሆን ይችላል። እንደ እግዚአብሔር ያስራል እንደ ልትሉ ይችላላችሁ። አዎ በደንብ አልታዘዝ ካልክ እግዚአብሔር ያስራል። ያስራል። ዮናስን እኮ አስሮት ነበር። ራሱ እኮ እግዚአብሔር ነው፣ ጠላትም አይደለም። አሳ ነባሪውም 3 ቀን ዝም ብሎ እሱ ሆድ ውስጥ እንጆይ እንዲያረግለት ለ3 ቀን አስር ያለው ብሎ አይደለም። ራሱ እግዚአብሔር አዘጋጀ ነው የሚለው አይደለ? አሳ ነባሪውን አዘጋጀለት ነው የሚለው። ምክንያቱም አሳ ነባሪውን ያዘጋጀው ራሱ እግዚአብሔር ከሆነ እዛ አሳ ነባሪ ሆድ ውስጥ እንዲታሰር ያደረገው ራሱ እግዚአብሔር ነው ማለት ነው። እግዚአብሔር በባህር ውስጥ እንኳን አይገርማችሁም እስር ቤት ያለው አምላክ ነው። እንግዲህ እስርን የምናቀው ሁላችንም አንድ ሰው ባህር ውስጥ አሳ ነባሪ ካገኘው በቃ ቆርጠርጠርጥ አድርጎ ጭርስ ነው የሚያደርገው እንጂ 3 ቀን ታስሮ ወጣ የሚል በገሃድ ዓለም ላይ እኔ ሰምቼ አላውቅም። ወደፊትም አይሰማም ምክንያቱም ስለሌለ። ይሄ ግን የእግዚአብሔር የማይመረመር የማይቆጠርን ተአምራት እግዚአብሔር የሚያደርግ አምላክ ስለሆነ ነው ማለት ነውና በጣም ዛሬ እንግዲህ በህይወታችሁ ላይ በየትኛውም እስራት ውስጥ ብትሆኑ የምትፈቱበትን ቁልፍ እግዚአብሔር ይነግራችኋል ማለት ነው። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። አሜን። እግዚአብሔር ቃል አንድ ስፍራ አነባለሁኝ እንደዚህ ይላል። ትንቢተ ዮናስ ምዕራፍ 2 ቁጥር 9 ላይ እኔ ግን በምስጋና ቃል እሰዋልሃለሁ የተሳልሁትንም እከፍላለሁ ደህንነት ከእግዚአብሔር ዘንድ ነው ይላል።
ኢየሱስ ጌታ ነው። እንግዲህ ለእስራት የሚደረገው ነገር ምንድነው ካላችሁኝ ለእግዚአብሔር ምስጋና ማቅረብ ነው። ፕሬስ ማቅረብ ነው። ዮናስ መታሰሩ ገብቶታል። በእግዚአብሔር መታሰሩ ገብቶታል። በእግዚአብሔር እጅ ላይ መውደቁ ገብቶታል። ስለዚህ አንድ ነገር ማድረግ አለብኝ አለ። ይሄም ደግሞ ይሄ ታላቅ የሆነ አምላክ ውዳሴ እንደሚወድ ያውቃል። እግዚአብሔር በበገና ድምጹን እንደሚያሰማ፣ እግዚአብሔር በበገና እስራትን እንደሚበጣጥስ፣ እግዚአብሔር ሸለቆውን ተራራውን ዝቅ እንደሚያደርግ፣ ሸለቆውን ደግሞ እንደሚሞላ የሚያውቅ አምላክ ነው ማለት ነው። እና ምክንያቱም ያውቀዋል። የምታመልኩትን እወቁ ነው እንደሚል መጽሐፍ ቅዱስ። የምናመልከው እግዚአብሔር ምን እንደሚወድ ሁላችንም እናውቃለን አይደለ? እግዚአብሔር ምን ይወዳል እናውቃለን ሁላችንም። ምናልባት ማናቅ ሰዎች ካለን መጽሐፍ ቅዱሳችንን ገልጠን ማንበብ፣ ማጥናት፣ መማር ይኖርብናል ማለት ነው። የዛን ጊዜ እግዚአብሔር ምንድነው የሚወደው የሚጠላው፣ የምናመልከው አምላክ ማን ነው የሚለውን በደንብ እናውቃለን። እኔ ግን በምስጋና ቃል ምን አለው እሰዋልሃለሁ። ይሄንን የሚለው አሳ ነባሪ ሆድ ውስጥ ሆኖ ነው። ወዳጆቼ ዛሬ እናንተ ምን አይነት ሆድ ውስጥ እንዳላችሁ አላውቅም። የትኛው የሰይጣን ሆድ ውስጥ እንደሆናችሁ፣ የትኛው የሰው እስራት ውስጥ እንደሆናችሁ፣ የትኛው የድግምት፣ የጥንቆላ፣ የመተት፣ የአስማት፣ የተለያየ ከቤት ከዘር ማንዘር የሚመጡ ስፒሪቶች በተለያየ ነገር ውስጥ ታስራችሁ ያላችሁ ሰዎች ካላችሁ ለእናንተ መልእክት አለኝ። በጣም ነገሬ ታስሯል፣ ስራዬ ታስሯል፣ ትዳሬ ታስሯል፣ ልጆቼ ታስረዋል፣ ህይወቴ ጤናዬ ታስሯል፣ ገንዘቤ ቢዝነሴ ታስሯል፣ መንፈሳዊ ህይወቴ ታስሯል ለምትሉ ሰዎች ለእናንተ ዛሬ እግዚአብሔር ይህንን ቃል እየሰጠን ነው። ስሙ ይባረክ። ምንድን ነው? በምስጋና ቃል ሰዋለሁ። ስለዚህ ዛሬ ለእግዚአብሔር ባላችሁበት ሆናችሁ በማጉረምረም ሳይሆን በመሰላቸት ሳይሆን አታይኝም፣ አትሰማኝም፣ መቼ ነው የኔ ነገር ከማለት የሚል መንፈስ ወጣችሁ እግዚአብሔርን አሁን ኢየሱስ ጌታ ነው አመሰግናለሁ ምስጋና ስታቀርቡ ኢየሱስ ጌታ ነው። አሜን። የተሳላችሁትን ስለት ስትከፍሉ አንዳንዱ በጣም እውነቴን ነው የምነግራችሁ። ምክንያቱም እከፍላለሁ ሲል አሁን እሰጥሃለሁ አይደለም ከዚህ ካወጣኸኝ ነው እያለ ነው። ብዙዎቻችን ካለንበት ህይወት ከወጣን በኋላ አገለግልሃለሁ እንለዋለን እግዚአብሔርን። ለቤትህ ይሄንን አደርጋለሁ እንላለን። ለእግዚአብሔር ሰው እንደዚህ እሰጣለሁ እንላለን። በጣም ባፋችን ቃል እንታሰራለን። ብዙ ለእግዚአብሔር ሰዎች እሰጣለሁ እያልን ቁጥር እንጽፋለን፣ ቃል እንገባለን። ቃል ምን ያህል እንደሚያስር ብናቅ በዚህ አንቀልድም ነበር። ብዙ ሰው አሁን እየቀለደ ነው ያለው። አብሶ በሚዲያ ላይ በመናገለግልበት ጊዜ ቃል ይገባሉ። ያን ቃላችሁ ግን መቼና እንዴት እንደሚያስራችሁ አታውቁም። ልክ ከዛ ከሚዲያ ተገልግለው ከወጡ በኋላ ሐሳባቸውን ያጥፋሉ ማለት ነው። የዛን ጊዜ በቃላችሁ ትታሰራላችሁ። እውነቴን ነው የምነግራችሁ። በዛ ሰው አይደለም የምትቀልዱት፣ በእግዚአብሔር መንፈስ ነው እየቀለዳችሁ ያላችሁት። ምክንያቱም የእግዚአብሔር መንፈስ ተቀብላችሁ ነው ከሰውየው ምን የተገለገላችሁት። ስለዚህ በህይወታችሁ ላይ ሲጸልይላችሁ፣ ሲናገርባችሁ፣ እንዲሁም የእግዚአብሔርን ቃል ሲያካፍሏችሁ አምናችሁ አክሴፕት ብላችሁ አሜን ብላችሁ የተቀበላችሁትን ልክ እናንተ ደግሞ እግዚአብሔርን ማጭበርበር ስትጀምሩ በእናንተ ላይ ቁጣ አለመምጣቱን መዘንጋታችሁ በጣም ይገርመኛል። እኔ ራሴ ሳስበው ማለት ነውና እውነቴን ነው የምነግራችሁ። ይሄንን ፈጥናችሁ አድርጉ። ምን እላለሁ? የተሳልኩትንም ስዕለቴን እሰዋለሁ። በሌላው ሃይማኖት ስንኖር ከዛ የመጣን ሰዎች ብዙዎቻችን እናውቃለን። ስለት በስለት እንደማይቀለድ ማለት የሆነ ነገር እንኳን ሲው ስለትን ስላልከፈልክ ነው ይባላል። አያችሁ። ስለዚህ ስለት መክፈል እንዳለብን በጨለማውም ዓለም ሲኖሩ በጠንቆላው በተለያየ ዓለም ውስጥ ስለት የሚባል ነገር ማጭበርበር አይቻልም። እዛ አስራት ማጭበርበር አይቻልም። ስለት ማጭበርበር አይቻልም። በፍጹም አይራራልህም፣ አይምርልህም። እያንዳንዱ ከጤናህ ነው የሚጀምረው፣ ከቤትህ ነው የሚጀምረው፣ ከምትወደው ነገር ነው የሚጀምረው መጉዳት ማለት ነውና እንዲሁ ዝም ብሎም ራሱን ደሞ አይደለም የሚቀበላችሁ። ራሱ በጣም ከዛ በላይ እጥፍ ካሳ ፈልጋለሁ ብሎ ሰዎች በጣም ብዙ ሲሰቃዩ ዛሬም ድረስ እናያለን ማለት ነው። ለምን ስትሉኝ የገባነውን ቃል አብዛኞቻችን መፈጸም ይከብደናል ማለት ነው። በቃል መታሰር በጣም ከባድ ነው። እኔ ለዚህ ነው ቲክቶክ ላይ አንዳንድ ቦታ ላይ
ብዙ እንደዛ አልጠይቅም፣ ግን ምናልባት መስጠት ያለባችሁ ሰዎች ቁጥር ጻፉ። ግን የማትሰጡ ሰዎች አትጻፉ። ምክንያቱም እኔን አይደል የምታታለሉት፣ በኋላ በቃላችሁ ትታሰራላችሁ ስለምል ብዙ ሰዎች አይጽፉም። ጌታ ይባረክ፣ አሜን። ምክንያቱም ጻፉ ብዬ ሰዎችን በሰው በራሳቸው እንትን እንዲያዙ ስለማልፈልግ ብዙም ለገንዘብ አይደለም ማገለግለው ለእግዚአብሔር ክብር ነው። ክብር ለእግዚአብሔር ይሁን። ግን ደግሞ ሰዎች እግዚአብሔር መንግስት ደግሞ ሳፖርት ማድረግ አለባቸው። ቤተክርስቲያን የእግዚአብሔር መንግስት መደገፍ አለባት። የእግዚአብሔር ሕዝብ ራሱ ነው መስጠት ያለበት ብዬ ስለማምን ነውና ጌታ ይመስገን። ክብር ለእግዚአብሔር ይሁን። ደህንነት ከእግዚአብሔር ዘንድ ነው ይላል። አያችሁ፣ ደህንነት ካጣችሁ የደህንነት አይዴንቲቲያችሁ በቃ ማንነታችሁን ደህና አይደለሁም በቃ አንዳንድ ሰው እንዴት ነው ደህና ነህ? አይ ደህና አይደለሁም፣ ጤናዬ ደህና አይደለም፣ ኢኮኖሚ ደህና አይደለም፣ ስራ ቦታ ባክሽ ምን ደህና አይደለሁም፣ በተለያየ ነገር ትዳሬ ላይ ደህና አይደለሁም፣ ልጆቼ ላይ የተለያየ ነገር እንላለን አይደል? ስለዚህ እግዚአብሔር በዚህ ሁሉ ጣልቃ ይገባልናል። ክብር ለእግዚአብሔር። በምን በምስጋና ቃል እንሰዋለታለን። አሜን። የምስጋና ቃል መሰዋት ጀመረ። ከዛ ሆድ ውስጥ ለመውጣት ማለት ነው። ከዛ ከታሰረበት፣ ከዛ ከተያዘበት፣ ከዛ ከታነቀበት ሆድ ውስጥ ለመውጣት ዮናስ የተጠቀመው አንድ ነገር ይሄንን ነው ማለት ነው። እንግዲህ ይሄ ቃል በአዲስ ኪዳን ላይ እንዳለ እንድናስብ እፈልጋለሁ። ታስታውሳላችሁ ሐዋርያው ጳውሎስ ሐዋርያ ሥራ ምዕራፍ 16 ላይ በመንፈቀ ከቁጥር 25 እና 26 እንደዚህ ይላል። በመንፈቀ ሌሊት ግን ጳውሎስና ሲላስ እየጸለዩ እግዚአብሔርን በዜማ ያመሰግኑ ነበር፣ እስረኞቹ ያደምጧቸው ነበር። ድንገትም የወህኒው መሰረት እስኪናወጥ ድረስ ታላቅ የምድር መንቀጥቀጥ ሆነ። በዚያን ጊዜም ደጆች ሁሉ ተከፈቱ፣ የሁሉም እስራት ተፈታ ይላል። ፕሬዝ ጋድ አሜን። አያችሁ፣ የመፈቻ የጸሎት ሚስጥር ወይ ደግሞ የመፈቻ ነገራችሁን በረከታችሁን የመፍቻ ቁልፍ፣ ጤናችሁን የመፍቻ ቁልፍ፣ ህይወታችሁን የመፍቻ ቁልፉ ምንድነው ሲባል እግዚአብሔርን ባላችሁበት መከራ። እነዚህ ሰዎች እንግዲህ አጋንንት ከአንድ ሴት ላይ አውጥታችኋል ብለው ነው ተበሳጭተው ያቺ ለጌቶቿ ተጠነቆል የነበረች ሐዋርያ ሥራ ምዕራፍ 16 ሁላችንም እናውቀዋለን። ጳውሎስ በዲዘርኒንግ ስፒሪት ለይቶ በጣም ረጅም ጊዜ ከብዶት ነበር። ከዛ በኋላ ግን እግዚአብሔር ደግሞ ገለጠለትና ሲገለብጠው ነው ሴትዮዋ ስትነቃ መንፈሱ በቃ ዲስኮኔክት ሲሆን ገቢያቸው ቀነሰ ምናምን። አያችሁ፣ የጨለማን ስራ ልናፈርስ እኮ እኛ የተጠራን ሰዎች ነን። የዲያብሎስን ስራ ሊያፈርስ እግዚአብሔር ልጅ ተገለጠ ይላል። ክብር ለእግዚአብሔር ይሁን። ስለዚህ በተገለጠው በክርስቶስ ስም ሲገስጽ ወጣ ማለት ነውና እቺ ሴት እንግዲህ በጣም ስትወጣ አቆመች ማለት ነው ስራቸውን። እና በጣም የሚገርማችሁ ነገር እነዚህ ሰዎች መልካም ነገር ነው ያው በእግዚአብሔር መንግስት እያሰፉ የመጡበት ሲዝን ነበረ። ተነሱባቸው ይላልና ህዝቡም፣ ካህናቱም፣ አዋቂውም፣ ትንሹም፣ ምንም ሁሉም ተነሳባቸው። በጣም የሚያስደንቀው ነገር ግን እነዚህ ሰዎች ጳውሎስና ሲላስ ህዝቡ ሁሉ ነው የደበደባቸው። መንግስት ሁሉ ነው የደበደባቸው። ካህናቶች ሁሉም ናቸው የደበደቧቸውና አስገቧቸው ይላል። እስር ቤት ውስጥ ባስገቧቸው ጊዜ በጣም የሚገርመው ነገር በጣም እነሱ ጥቁር አድርገው ታስረው እነሱ ግን ለእግዚአብሔር ምስጋና ያቀርቡ ነበረ። ማለት ብዙ ጸሎት መጸለይ ይችላሉ፣ ብዙ ነገር ማድረግ ይችላሉ። ነገር ግን በጣም የሚገርማችሁ ነገር አንድ ነገር ነው ያደረጉት። ምንድነው ስትሉ የምስጋና ጸሎት፣ የምስጋና ዝማሬ ነው በእግዚአብሔር ፊት ሲያፈሱለት የነበረው። ሲያፈሱለት አደሩ። ሌላው ተኝቶ አደረ። እነሱ ግን የወህኒው መሰረት እስከሚናወጥ ድረስ፣ ምክንያቱም ሰውየው ሁላ ተኝቶ ነበረ ይላል። ተኝቶ ነው ጠባቂው ሁሉ ተኝቶ ነበረ ይላልና እነሱ ግን በሌሊት ለምደዋል። ያቺ ሰዓት ያውቃሉ። ጨለማ ስራ የሚገለበጥበት ሰማይ ደግሞ የሚከፈትበት ሌሊት ላይ ነውና እግዚአብሔር በዛ ሌሊት ደግሞ ተንቀሳቅሶ እንዴት አድርጎ ነፃ እንዳወጣቸው ደግሞ እንመለከታለን። ተለምነው ነው እንግዲህ ከዛ እስር ቤት አንቀው እንደ ውሻ ከወረወሯቸው ስፍራ ግን ተለምነው እንደተፈቱ እንደወጡ ይናገራልና እስራታቸው ደግሞ እንደተበጠሰ ማለት ነው። ዛሬ እስራት እንዲበጠስ በጌታ በኢየሱስ ክርስቶስ ስም የምስጋና ህይወት፣ የምስጋና ጸሎት እንዲበዛላችሁ ጸልይላችኋለሁ። ኢን ጂሰስ ማይቲ ኔም አሜን። የምስጋና ጸሎት ባላችሁበት ተስፋ መቁረጥ ሳይሆን
አይበቃኝ ሳይሆን አሁኑኑ ተነሱና አሁኑኑ አራክፉና አሁኑኑ ባላችሁበት ሁኑና እግዚአብሔርን ማመስገን ጀምሩ። ነገር መቀየር ይጀምራል። በእውነት ምስክርነት ትነግሩኛላችሁ። ነገራችሁ መቀየር ይጀምራል። ነገራችሁ መፈታት ይጀምራል። ያንተን ነገር የያዘው እጁ መመታት ይጀምራል። ያንተን ነገር ያሰረው ሰንሰለቱ ዝም ብሎ አውቆ መበጠስ ይጀምራል። ምክንያቱም ለእግዚአብሔር ምስጋና ማለት ለጠላት ደግሞ እሳት ማለት ነው። ክብር ለእግዚአብሔር ይሁን። ለእግዚአብሔር ምስጋና ስናቀርብ ጠላታችን ላይ እሳት እየለቀቅንበት ነው ማለት ነው። እና ይሄ ራሱ አንድ የውጊያ ጸሎት ነው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። እና በዚህ እንዴት እንደተፈታ ስራታቸው እናያለን። ዮናስ እንዴት አድርጎ አሳ ነባሪው እንደተፋው ከዛ በኋላ ሄደን ማየት እንችላለን። እግዚአብሔርም ይላል ምዕራፍ 3 ላይ ዳችሁ ስታዩ አሳ ነባሪውን ምን አለው? አዘዘው። ዮናስን ምን እንዲለው? እንዲተፋው ይላል። እግዚአብሔር በጌታ በኢየሱስ ክርስቶስ ስም አሁን እንዲታዘዝ ጸልያለሁኝ። የናንተን ነገር እንዲተፋ፣ ያንቺን ነገር የያዘ ያንተን ነገር የያዘ ሁሉ በኢየሱስ ስም ይፍታው። ኢን ጂሰስ ማይቲ ኔም አሜን። ሃሌሉያ። ይሄንን ልናገር ገብቻለሁ። ክብር ለእግዚአብሔር ይሁን። ጋብለሲው በዚህ አጋጣሚ ለብዙዎች ሼር አድርጉ። ብዙዎች ነፃ ይውጡ፣ ብዙዎች ይፈቱ። እግዚአብሔር በዚህ ድምጽ የአንድ ሰውን ህይወት ይፈታል፣ የአንድ ሰውን ነገር ይፈታል እና ለብዙዎች ሼር አድርጉ። ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ አድርጉ ቅዱሳን። እንዲሁም ደግሞ ይህንን አገልግሎት ሳፖርት ማድረግ ፈልጋለሁ፣ መደገፍ ፈልጋለሁኝ። እግዚአብሔር ሩህቦት እንዲያደርግ እንዲያሰፋ ፈልጋለሁ የምትሉ ሰዎች ካላችሁ በዚህ አጋጣሚ አብራችሁ ከጎኔ መቆም ትችላላችሁ። በኮሜንት መስጫው ሴክሽኑ ላይ ጎፈንድሚ አለላችሁ። በዛ ጎፈንድሚ መስጠት ትችላላችሁ። ፔፓል አለ፣ በፔፓላችን መስጠት ትችላላችሁ። እንዲሁም ደግሞ ቤተክርስቲያን መምጣት ፈልጋለሁኝ፣ መካፈል ፈልጋለሁ እግዚአብሔርን ጸጋ የምትሉ ሰዎች ካላችሁ ለእናንተም ደግሞ እድል እሰጣለሁ። በዚህ ባለው ባድራሻ በስዊድን ስቶክሆልም በዚህ አድሬስ ልትመጡ ትችላላችሁ ማለት ነው። እዛ አገለግላለሁ። ክብር ለእግዚአብሔር ይሁን። እግዚአብሔር ይረዳናል። እኛም ባሪያዎቹ ተነስተን እንሰራለን። የሰማይ አምላክ እግዚአብሔር ያከናውንልናል። አሜን። ተባረኩልኝ። ወዳችኋለሁ። ሻሎም